አርቲክል 44ቱን የግብጽ ኮንስቲቱሽን ብታዩ ምንድነው የሚለው? ናይልን መከላከል በናይል ላይ ጥቅምን ማስከበር የህልውና ጉዳይ ነው ብሎ አስቀምጧል። እኛ ኢትዮጵያውያን ግን በእነሱ ፈረሶች በእነሱ በገዟቸው በምስር በገዟቸው ቅጥረኞች የባዕዳን ባንዳዎች መሰረት የኛ ህልውና ጉዳይ 4 ኪሎ ነው ብሎ ሲናገር አፉን ሞልቶ የማይቀፋው ባንዳነቱን በአደባባይ የሚዘምር ተለላኪ አፍርተውልናል። እውን ኢትዮጵያውያን ብሔራዊ ጥቅማችንን አሳልፈን ለመስጠት ዝግጁ ነን ወይ ሲባል ከባንዳና የባንዳ ልጅ ውጭ ይህንን የሚፈቅድ ኢትዮጵያዊ የለም። ባንዳ ትናንት ነበረ፣ ዛሬም አለ፣ ነገም ይኖራል። ሚሊየን አንድ የሚያረጉን ጉዳዮች እያሉ ተለያይተን እንድንቆም መለያየታችን ደግሞ ለነዚያ ገዦች ዋገምታቸውን ተክለው የኢትዮጵያን ምስኪን ህዝብ በጭቆና ቀንበር ውስጥ አስገብተው ደሙን እንዲመጡ አስችሏቸዋል። ጠላቶቻችን ለያይተው የአማራው ችግር የኦሮሞ ችግር እንዳይሆን፣ የትግሬ ብሶት የወላይታው ቁጭት እንዳይሆን ያንን እነሱ ጠላቶቻችን ግብጾች በሰሩት ካርታ ትናንት የፋሺስት ጣሊያን ይዞ ሲመጣ የመለያየት ካርታውን ተግብረው ኢትዮጵያን አንድ ለማድረግ ከነውስንነቱም ከነደርግ ውስንነቱም በደሉም ካለ ከነበደሉ የተደረገው መስዋዕትነት በውስጥ ገብተው ሳቦታጅ አድርገው በመሸርሸር ከውጭ ደግሞ ከዚያ አድባሪ ኃይል ጋራ ፓስፖርት ሳይቀር ተቀብለው ኢትዮጵያን ወግተዋል። ኢትዮጵያውያን አንድ ሲሆኑ ደግሞ ጨቋኞች ተፈንግለዋል። ይሄን ኢትዮጵያን የመክበብ ኢትዮጵያን የማዋከብ የአባቶቻችን ልጆች ከሆን ትናንት ባንዳ አባቶቻችንን እንዳላሸነፈው ሁሉ ዛሬም ቅጥረኞች የሩቅ ጠላቶች ተንበርካች ተሸናፊ ይሆናሉ።